ማኑ እያትናገር በአረብኛ ነገር ያላለች አረብኛ ውሃ ሲወስድ ውሃ እያዛላለሁ የኛ እንትና ናት ከማን ሰርክዬ ናት። ዩዘር እንዴት ሆናችሁ ነው እያላችሁ ዩዘር ናት። ዩዘር ደህና ዘንጋላ እያረረ ሚሲቃ ላልተባለ ምን እናጽብቅና ሸኮሪ እና እያንዳንዱ የራሱ አንቺ ራስሽ ትላንትና እየተመታችሁት ናቸው። ቅላት ያለው ግማሽ ዘዶ ምንድን ነው ያለችው? ግማሽ ስለሆነ በቃ ግማሽ ሆኗል ማለት ነው። አሁን እስካሁን ድረስ ትናንት ምንም አልጠበቅኩም፣ ግን የሚመጣውን አውቄያለሁ። ግን ጥሩ እንደማይመጣ ስላወቅሁ አልጠበቅኩም። ዛሬ ደግሞ ማለት ነው 2 ፓርት ነው ያሰብኩትኝ። እዛው ላይ ነው ስቃይ ነኝ። ባይመጡ ደስታውን አልችልም። ባይመጡ ደስታውን አልችልም። ባይመጡ ጭርስርስ አድርገው ቢመጡ ይሻለኝ ነበር። አረኛ ልባችን አድምተው ከሚሄዱ ትንሽ እረፍትም ያገኙ፣ እኛም እረፍት ብናገኝ በቃ እውነቴን ነው። ተሰሙኝ። ቆይ እስቲ ተሰሙኝ። ወይ ወደ መዝናኛ ቦታ ወደ ባህር እዛው ተጠምቃችሁ ጅን ይለቃችኋል። ወደ ባህር ቦታ ሄዱ። እንደው ውሽ ያረኝ አንድ ሰሞን ልም ብላችሁ ወደ ባህር ሄዱ። እነሱ የሚሰሙት ባኪሽ ተሳዳቢዎቹን እናትን ዘግዝቀው አባትን ዘግዝቀው ተሳዳቢዎቹ ነው የሚያዩት። እኛን መቻዩን የእኛን ስቃይ መቻዩን እኛን እውነት የነበ መቻዩን እኛን እኮ አላዩንም። የእኛን ስቃይ አላዩንም እነሱ። የዛን ጊዜ የ2 ወር ጊዜ አይተሻል። እኛን ሳያዳምጡ እንደዛና ሀይሚዬ እንደዛ እየደከሙ በማስረዳት እንደዛ ድንቁር እስከምንል መልስ የሚመጣው ለተሳዳቢዎቹ የእኛን 0 በ0 አድርገው እልፍ ነው። አሁንም እንደዛው ነው የተያዘው። እንደዛ ነው። ዛሬም የተሳዳቢ ነው፣ ትላንትናም የተሳዳቢ ነው፣ ከትላንት ደግሞ የተሳዳቢ ነው። ያ ረቢ ጌታ ተሰቃየን። እውነት የትናንትናውም የተሳዳቢ ነው። ትናንት እኮ ለቅሶ ነው። ትላንትና ለቅሶ ነው። እኔ እኮ በፊት ደህና ነበርኩ። ቪዲዮ አላየሁም። በኋላ እኮ ነው እኔ ቲክቶክ ላይ አይችልም። ከዛ በቃ ቆየት ብዬ ከነገ ስንቴ እንደሆነ ልነግርሽ አልችልም። እስኪ ተዩ የሆነ አሁን የሆነ ትዝ ሲለኝ ይመጣል። ትዝ ሲለኝ ውሃም ጠጡ፣ ወተትም ጠጡ። ይክሩ የአንቺ ልብ ለኛ ብሰጥ ነበረ። የረቀና የህክማ ልብ አንድ ነው። ታድላችሁ ወርዴት እንደምታናድጅ ልክ ሰዓቱ ሲደርስ አዳምጭኝ። ላይሎ ልክ ሰዓቱ ሲደርስ ወላሂ ሆድ ቁርጠት ኢና ሊላህ በጣም ነው የሚያንቆራጠጠኝ። ግን አሁን የቆረጠሽም እንኳን የቆረጠሽ የፈለጠሽ አመስልም።
ግን አሁን የጨረቃና ያንቺ አሁን በኋላ ላይ የጨረቃና ያንቺ የተለየ ነው። አላህ ግን ከይሩን ያምጣልን ያ ረቢ። የጨረቃና ያንቺማ ቀን አልፎ ልናገራችሁ። አረ ጨረቃማ ትስቃለች። እኔ የምለው ግን ትስቃለች። ዜድ ምን የለ ትላለች። ዜድ ሰብር ምናምን የሚባል ነገር አንቺ ጋር የለም ወይ? ሰብር እኮ ጨረስን እኮ ሰበርን። ሰብር የሚጨረስ አይደለም የኔ ውድ፣ የሚጨረስ አይደለም። እኛ ሰዎች ስንባል ለማንኛውም ነገር እንቾከላለን። ገባሻ? ሰብር ማድረግ ግን ዋጋ አለው። ሰብር ማያስፈልገውም ከባድ ነው። ከሶበርሽ እነሱ ህይወት ዘርፌ መጣች። ዘርፍዬ እንዴት ዋልሽ? ነይ ቶሎ የኔ ቆንጆ፣ ነይ ቶሎ፣ ነይ ግቢ፣ ነይ ግቢ። ሰነሽ ወይ ሁሉ ሰላም፣ ሁሉ አማን፣ ስራ፣ ጤና፣ ህይወት ሮጠ። ማን ነው ሮጦ ወጣው? ወይኔ ዜድ እና ማን ነው እንትና ወጣች። አንድ ሰው አይበቃም። አዩ ወጣች። አዩ ናት ሮጣ የወጣችው። ዜድም ወጣች። እነሱ ዜድና ሀዩ ማለት ነው ለመውጣት አንድ ናቸው። ስልካችሁ እኮ በእጅ ነው እንዲያዙ። ሰውም አንድ ቁጥር ጽፏል። አዎ ማናት እቺ?